የሆነ ቆም ብለው አንድ የኛ አሁን የምናወራው የቡድን ስሜት ይዘህ ምናምን ሳይሆን انتصارا للدين ለሐቁ ሐቅን ደጋፊ ሆነን የዲን ጉዳይ ሲበላሽ ዝም ማለት ስለማይቻል ዋጅባችን ስለሆነ እናወራለን። አንዳንዶች የቡድን ያረጉታል። እናንተም እነሱ እያለም ያወራል። የት ነህ አንተ ስትለው ቀሱ እኔ ከናንተም ደስ ይብልኝ ወስዳለሁ ከዚህኛው ይላል። ምን ላይ እንዳለ ራሱ ማያቅሰው ራሱን ዳኛ አድርጎ እንደገና በቃ አዲስ ቡድን ነው። አንድ ለሶስት ሰዎች እዛው ከጎረቤቱም ከምን ደጋፊ ሲያገኝ እሱ ደግሞ ሌላ ሆኖ ይገኛል። ኒውትራል ነኝ እንደሚሉ ማለት ነው አንዳንዶች ኒውትራልና አላህ المهم ወደ እንትኑ ስንመጣ ኢንሳፈን ካወራ የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ለሌላ ምን ተፈልጎበት ነው ስትለው ሰዋብ ነው የሚልህ እኮ እኮ ኬክ መብላት አማረኝና ኬክ ቤት ሂጄ ለመብላት ምን ችግር አለው እንደሚለው ሰውዬ እኮ አይደለም እኮ አይስክሪም አማረኝ ነብዩ አይስክሪም አልበልኝ መቃኛ አማረኝ ሸሪዓው ካልከለከለው ምን ችግር ለምን ይተላል ብሎ ሊከራከሩ ላይ ይችላል። ግዲ ለምን ተው ይሄ ግን ከዚያ ውጪ ነው። ምንድነው የምትፈልጉት ሲባል ይሄ ትልቅ ስራ ወሪያው ላይ ስለሚነገር ማለት ነው። እንዲህ ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም ጎዳና ላይ ተብሎ ያኒ የሚበሉትን እና ብለው አንድ እንግዳ ቤታቸው ሄደው ማስፈጠር ማብላት ሰርተውታል። ከሚበሉት መላክ ሰርተውታል። መስጂዳቸው ውስጥ ለነበሩ አህሉ ሱፋ እዛም ይጠብቁ የነበሩት ምንም ነገር የሌላቸው መሳኪን ነበሩ። በጣም ይርባቸው የነበሩ ከሚላክላቸው ያችን ወሰዱላቸው ብለው ሰርተውታል። ግን እስኪ ነው ተነሱ ቤትም እያለን መስጂድም እያለን የቤታችን ግቢም እያለን እዛ ጎዳና ላይ እንጣና አንድ ላይ እዛ እናፍጥር ብለው ነብዩ አርገው ያቃሉ። في شوارع المدينه አንጥፉ እዚህ ጋር እያሉ እዛ ቦታ አርገው ያቃሉ አላረጉ። ይሄ እኮ መብላትና መጠጣት ነው። ውሸት። እንደዚህ መብላትና መጠጣት ብቻ አይደለም የሚታሰብበት ጧዓ ነው ብለው ኸይር ነገር ነው ሰዋብ ያስገኛል እያሉ ነው የሚያስነይቱት። አንዱ ውሃ ሲነይት፣ አንዱ ለስላሳ ሲነይት፣ አንዱ ገንዘብ ሲሰጥ የምትፈልጉት ነገር አድርጉበት ነው። በባዶ አይደለም እዚህ طيب ከዛ ውጪ ደግሞ የቁርአን ውድድርስ ቢሆን ሱስ ቢሆን ራሱ አንዱን ጥሎ አንዱን አንጠልጥሎ እንዳይሆን እሱስ ቢሆን هل فعله النبي صلى الله عليه وسلم بإنصاف እስኪ እሳቸው عليه الصلاة والسلام ጎዳና ላይ ይሄን ለሐፈዘ ይሄን ሸልማሉ ብለው መኪና ባይኖር ግመል ለኮ ያኔ ግመል ሸልማለሁ ብለው እንደ ሁለተኛ ለሚወጣው ደግሞ ትንሽ አነስ ያለች ጊዳር ሸልማለሁ ብለው አስተናን ሶስተኛ ለሚወጣው ደግሞ አንድ ሙክት ሸልማለሁ ብለው አላረጉትም ነብዩ አለይሂ ሰላቱ ወሰለም ወላ ደራሂምና ደናኒር አቅርበው ወርቅ ሸልማለሁ ብር ሸልማለሁ ብለው አላዘጋጁም። ስለዚህ ሰዎች በጣም ትልቅ ለዲኑ የሚጠቅም ስራ እንዲህ ኸይር የሆነ ስራ እየተባለ መድህ የሚደረግ ነገር ነው። ይሄ ነገር ተሽጂዕ የሚያደርግ ነው። እንዲህ ነው የሚባል ነገር ነው። ስለዚህ አሁን እየሰራችሁ ያላችሁት ዲናዊ ብላችሁ ነው። አንዳንዴ ዱንያዊ ያሉ የሚሸሸጉበት ነገር ስላላቸው ነው። ዱንያዊ ቢድዓ ከሆነ ችግር የለውም ብለው እንዲህ ያሉ የሚደበቁበት ነገር ስላለ ይሄ ዱንያዊ ነው ስትላቸው ላላ ረድና ቢሂ ወጅህ አላህ ነው የሚለው። በቃ ጥቅም ፈልጋችሁበት ነው ስትለው አይደለም ይሄ ቃል አላህ ተብሎ የተሰራ ለዲኑ ሲባል ዲኑን ከፍ ለማድረግ ለኢዕላኢ ከሊመቲላህ ኢዝሃር ለቁወት المسلمين አይላልና መስራቱ ይሰራ። ቁርአን ውድድሩ አይደረግ አይደለም እኮ ስቴዲየም ውስጥ ይደረጋል። ሌሎች ሀገሮች እንደ ማሌዚያ እንደ እዚሁ አፍሪካ ሀገር እንኳን ታንዛኒያ ውስጥ እንኳን ስቴዲየም ሰው ጥቅ ብሎ ሞልቶ የቁርአን ውድድር ይደረጋል። በጣም ብዙዎች የሚታደሙበት ምንም ችግር የለውም። ቢድዓነቱን እመኑና ቢድዓ ሐሰና ነው በሉና
ጥሩ ነገር ነው። ሊአነ ፊህ ተሽጂዐን ዐላ ተሕፊዝ አልቁርአን ይሄ እንደዚህ ብላችሁ የሆነ ከሸርዑ ጋር የሚስማማ አሕካሞችን አስቀምጣችሁ ሄዱ። ይሄን ስታደርጉ ደግሞ ዩؤدي ذلك إلى وضع القواعد መመሪያ ወደ ማስቀመጥ ነው የሚያስኬደው። ስለዚህ ከዚህ ጋር የገጠሙትን በጠቅላላ እዚህ ውስጥ ነው ትከቷቸው። የሚገባውን አላስገባም ማለት አይቻልም። ቃዒዳ ካስቀመጣችሁ እዛው የሚካተተው እንዳለ ይገባልና ይሄን እንደተቀበላችሁ ይሄንም ተቀበሉት። ይሄኛው አላማረንም በአምሮታችሁና በፍላጎታችሁ የሚገደብ ነገር አይደለም እና ለዚያ ነው መውሊድ ላይ ረቢዕ ሲመጣ በብዛት ስለ ቢድዓ ይወራል። ወላሂ ሰዎቹ ቀልብ ቢኖራቸው አቅል ቢኖራቸው ያኔ የሚሰጡ ድሩሶችን የሚያስተምራቸውን ሰው እንደ ጠላት አይተው በመፈረጅ ሳይሆን እንደ መካሪ አድርገው እንደው በኢንሳፍ ቢሰሙ ግድ የለም። እንደው ሰው ባለበት እንኳን መስማት ከበዳቸው ቤታቸውም ሆነው እሱና ቴሌቪዥን ይክፈቱና ይስሙ የሚሰጡትን ድሩሶች ስለ ቢድዓ የሚሰጡትን ተፋሲል አሕካሞች ማዛ ቃል ዑለማ። እኛ ከኪሳችን የምናወጣው ነገር የለም ضرቡል ሚሳል ካልሆነ በስተቀር ምሳሌ ለማስረዳት የምንጠቀምባቸው መንገዶች ካልሆኑ በስተቀር ሌላውን ነገር ሚን አቅዋል ዑለማ ነው። ሁክምን ከኪሳችን አውጥተን አንናገርምና ማዛ ቃል ዑለማ የሚለውን በኢንሳፍዩ ምናልባት ይሄ ዒናዳቸው እየቀነሰላቸው ይሄዳል ብዬ ገምታለሁ ኢንሳፍ ካለ